የ500,000 ብር ካሜራ ቢሰጣችሁና ከነገ ጀምሮ ፕሮፌሽናል ፎቶግራፈር ትሆናላችሁ ተብላችሁ ብትጠየቁ መልሳችሁ ምንድነው የሚሆነው? እንዴት ናችሁ? መታደል እባላለሁ። ፎቶግራፈር ነኝ። ከዚህ በኋላ በዚህ ቻናል ሞባይል ፎቶግራፊ፣ ቪዲዮግራፊ እንዲሁም ደግሞ ሞባይል ኤዲቲንግ ቲፖችን የምናይበት ቻናል ነው። በዚህ ቻናል የተለያዩ የኤዲቲንግ ቲፖችን በምን አይነት አፕ ነው ኤዲት የምናደርገው የሚሉትንና ሌሎችም ተጨማሪ ነገሮችን በአማርኛ የምንካፈልበት ቻናል ነው ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ የተለያዩ ሀሳቦችን ሼር እንደራረግበታለን ማለት ነው። ወደ ዛሬው ቪዲዮ ስንገባ ቪዲዮውን የምንጀምረው በአንድ ጥያቄ ነው። አንድ ጥያቄ ጠይቃችሁና ከዛ በኋላ ወደ ቪዲዮአችን እንገባለን ማለት ነው። ጥያቄውም የሚሆነው አሁን ላይ የ500,000 ብር ካሜራ ቢሰጣችሁና ከነገ ጀምሮ ፕሮፌሽናል ፎቶግራፈር ትሆናላችሁ ተብላችሁ ብትጠየቁ መልሳችሁ ምንድነው የሚሆነው? እስኪ የዚህን መልስ ኮሜንት ላይ አሳውቁኝ። እኔ ግን የራሴን መልስ እሰጣችኋለሁ። በእርግጠኝነት ብዙዎቻችሁ ይሄንን ጥያቄ ኮሜንት ላይ ስትመልሱልኝ አዎ ብላችሁ እንደምትመልሱ ምንም አይነት ጥርጥር የለኝም። ግን እኔ ደግሞ የምመልሰው አይ ብዬ ነው። ለምንድን ነው አይ ያልሽው ካላችሁኝ፣ ምክንያቱ የሚሆነው ደግሞ አሁን ላይ እጃችን የ500,000 ብር ካሜራ ቢሰጠን ያለምንም ልምድ ያለምንም ክህሎት መስራትና ፎቶ ማንሳት ስለማንችል ማለት ነው። ለምን ይሄንን አልሽ ካላችሁኝ፣ ምክንያቱም አንድ ሰው ጥሩ ፎቶግራፈር እንዲሆን የሚያደርገው ካሜራው ሳይሆን ያለው ክህሎቱ ስለሆነ ማለት ነው። ይህም ማለት ደግሞ መጀመሪያ ፎቶግራፈር ወይም ደግሞ ቪዲዮግራፈር ለመሆን ከማሰባችን በፊት ክህሎቱን መያዝ አለብን ማለት ነው። ያ ማለት ደግሞ ክህሎቱን ካገኘን በኋላ ካሜራው ኖረም አልኖረም ባለን ስልክ መጀመር አለብን። ምክንያቱም በአሁኑ ሰዓት እንደምታስቡት ካሜራ እጅግ በጣም ውድ ነው። ባለን በእጃችን ላይ በተሰጠን ስልክ በሞባይል ስልካችን ስማርትፎን ብቻ ይሁን እንጂ በዛ ስልክ መጀመር እንችላለን። ለዛ ነው 500,000 ካሜራ ቢኖራችሁ ትጀምራላችሁ ብዬ የጠየኳችሁ። በእርግጥ እኔም የሆነ ታይም ላይ እንደዚህ አይነት ሀሳብ አስቤ ነበረ። ማለት እንደዚህ ነበረ የማስበው፣ ካሜራ ሲኖረኝ እጀምራለሁ፣ ካሜራ ትልቅዬ ካሜራ ይኖረኝ መጀመሪያ፣ ከዛ በኋላ ችግር የለውም እሰራለሁ የሚል አመለካከት ነበር። ግን እዚህ ጋር መሸወድ የሌለባችሁ ነገር ምንድነው? ካሜራ ስላለን አንጀምር። መጀመሪያ ክህሎት ነው የሚሻለው። ክህሎቱ ሲኖርን ግን ማንኛውንም ስራ መጀመር እንችላለን ማለት ነው። እኔ ይሄንን እንዴት ልል እንደቻልኩኝ አንድ የሆነ የሰማሁትን አባባል ልንገራችሁ። ባለው ያልጀመረ ቢኖረው አይጀምርም። በጣም ቀላል ቶሎ የሚገባ ንግግር ነው ይሄ። ባለው ያልጀመረ ቢኖረው አይጀምርም። ሁላችንም እንደዛ ነን። ባላችን ስልክ ካልጀመርን፣ አሁን ለምሳሌ እኔ የ500,000 ብር ካሜራ የለኝም። በስልኬ ነው የምሰራው። አሁን እየቀረስኩበት ያለው ስልክ ሳምሰንግ A16 ነው። ከዚህም በታች በሆነ ስልክ ፎቶ አንስቻለሁ። ወደፊት በሚኖረን ቆይታ በS4 ምናምን መሰለኝ የነበረ ፎቶ ሳነሳ S4 ምናምን ነው እና በጣም የወረደ ካሜራ ነበር። በእነዛ እንዴት እንዳነሳው ምን አይነት ፎቶዎችን እንዳነሳው ፎቶዎቹን ወደፊት አስገባላችኋለሁ። ይኖራል ብዬ ተስፋ አደርጋለሁ። እነሱን ፎቶዎች አስገባላችኋለሁ። ግን ዋናው ሀሳብ ምንድነው? አሁን ላይ ካሜራማን መሆን የምትፈልጉ ከሆነ ባላችሁ ስልክ ጀምሩ። ታዲያ ይሄንን ስል ኮምፕሊትሊ ካሜራ አያስፈልግም ማለት አይደለም። በእርግጥ ካሜራ ያስፈልጋል። ምክንያቱም ካሜራው በደንብ ደግሞ ጥራቱን የጠበቀ ፎቶ ለማንሳት እንዲመቸን ያደርጋል። ፕሮፌሽናል የሆነ ሉክ እንዲሰጠን ያደርጋል። ካሜራ ጥራትንም ያሻሽልልናል። ካሜራ ጥራቱን የተሻለ እንዲሆንና ፕሮፌሽናል ሉክ እንዲኖረው ያደርግልናል ማለት ነው። ግን ደግሞ ካሜራው ክህሎታችንን ወይም ደግሞ ልምዱን እንድናገኝ አይረዳንም ማለት ነው። ያ ስሩ ፕሮሰስ ልናገኘው እንችላለን ልምዱን። ግን ከልምዱ ጎን ለጎን ደግሞ ትምህርቱ፣ እውቀቱ ሊኖረን ይገባል። መጀመሪያ መልመድ አለብን። ከዛ በኋላ ከካሜራው ጋር ፋሚሊየር ሆነን መስራት እንችላለን ማለት ነው። ጥሩ ብርሃን እንዴት እንደምናገኝ እንዲሁም ደግሞ ስለ ኮምፖዚሽን፣ ሌሎችም ደግሞ ፎቶአችንን ወይም ደግሞ የምናነሳው ነገር እንዴት ታሪክ እንዲኖረው የሆነ መልእክት እንዲኖረው እንዴት ማድረግ እንችላለን የሚለውን ካሜራው አይሰጠንም። ይህንን የምናገኘው በራሳችን በክህሎት ነው። ወይ ተምረን የምናመጣ ወይም ደግሞ የዩቲዩብ ቪዲዮዎችን አይተን የምናመጣቸው ክህሎቶች ይህንን ነገር ተቆጣጥረን እንድንሰራ ይረዳናል ማለት ነው። ለዛ ነው ውድ ካሜራ እጃችን እስኪገባ ድረስ አንጠብቅ፣ ባለችን ስልክ አሁኑኑ እንሞክር ማለት እምላችሁ። ባለኝ ስልክ እነዚህን የመሳሰሉ ፎቶዎችን አንስቻለሁ። እነዚህ ጋር አስቀምጥላችኋለሁ በዚህ በA16 ያነሳኋቸው ስልኮች ማለት ነው። እናንተ ሞባይላችሁ ስማርትፎን አሁኑኑ ዛሬውኑ ጀምሩ። ምንም የሚያግዳችሁ ነገር የለም። እድገት ቀስ ብሎ ነው የሚመጣው። ማለት ማየት የምንችለው ነገር ነው። እንደምታዩት ኢቭን አሁን በጣም በቅርብ የምናየው ቲክቶከሮችን ራሱ ብናያቸው ቀስ እያሉ ነው እርገቱ እየመጣ ነው። ስለዚህ ሁላችንም
ከሰራን ከጣርን የማናድግበት ምንም አይነት ምክንያት የለም። እዛ እድገት ላይ ለመድረስ አሁን ላይ ለፍተን መስራት አለብን። አሁን ላይ ባለን አቅም መሞከር አለብን። ክህሎቱን መያዝ አለብን ማለት ነው። ሶ ቪዲዮውን አላንዛዛባችሁ። በመጨረሻ የምነግራችሁና ደግሞ ሐሳብ የምሰጣችሁ ነገር ቢኖር ባላችሁ ነገር ጀምሩ። ባለው ያልጀመረ ቢኖረው አይጀምርም የሚለውን ሐሳብ መቼም እንዳትረሱ። ሶ ባላችሁ ነገር ጀምሩ። ከዚህ ቪዲዮ ደግሞ የተወሰነ ነገር የተማራችሁት ያገኛችሁት ነገር ካለ ኮሜንት ላይ ያሳውቁ። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ከዚህ በኋላ እጅግ በጣም ቆንጆ የሆኑ ቪዲዮዎችን የምለቅላችሁ ይሆናል። በቀጣይ ቪዲዮ ብዙ ሰዎች በስልካቸው ፎቶ ሲያነሱ የሚሰሯቸውን 5 ትላልቅ ስህተቶች ከምሳሌዎቹ ጋር አሳያችኋለሁ። በድጋሚ የቪዲዮ እንዳያመልጣችሁ ሰብስክራይብ በማድረግ የደውል ምልክቱን አብሮ እስከዛው ድረስ ያላችሁን አቅም ተጠቅማችሁ ፍጠሩ፣ ተማሩ። እናም ደግሞ እንዳትቆሙ ባላችሁ ተንቀሳቀሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቻው።